አፑን ማውረጃ በሊንክ ካልተላከልን እንግዲህ ቀጥታ በፕሌይ ስቶር እንገባለን። ፕሌይ ስቶር እነካለን። ከዛ ከገባን በኋላ እታች ሰርች ማድረጊያ በተኑን ተጭነን ከላይ ቪፕሌይ ብለን ሰርች እናደርጋለን ማለት ነው። ሰርች ካደረግን በኋላ ልክ እንደዚህ በነጭ ባክግራውንድ ያለው ቪፕሌይ የሚለውን እሱን ሰሌክት እናደርግና ዳውንሎድ ካደረጋችሁት በኋላ ኦፕን ትሉታላችሁ። ሎጊን ዊዝ ጉግል እንለውና ኮንቲኒው እንለዋለን። ኮንቲኒው ካልነው በኋላ እንዴ የኢሜል አማራጭ ያመጣልናል። አንዱን ነክተን እንገባለን። ከዛ አግሪ ኤንድ ሼር እንለዋለን። በመቀጠል ጾታና እድሜ እንድንሞላ ይጠይቀናል። እሱን እናስገባለን። ከዛ ከላይ ሰርች ማድረጊያ ቦታውን ትነኩና 11 89 23 ብላይ ሰርች ስታደርጉ ጊዜ ቸሪ ኮይን ሴለር የሚል ይመጣል። ትነኩታላችሁ። ከነካችሁት በኋላ እንግዲህ ሁለት አማራጭ ነው የሚኖረው። አንደኛው እዚህ ጋር የሜሴጅ ምልክት ይመጣላችኋል። አሁን እኔ የፕሮፋይሉ ኦነር ስለሆንኩኝ የኔ ፕሮፋይል ስለሆነ ለኔ አይመጣም። ለእናንተ ግን ልክ እንደዚህ ስትገቡ ጊዜ ፊት ለፊት ፎሎ እና ሜሴጅ የሚል ምልክት አለ። ሜሴጅ የሚለውን ምልክት ትነኩትና እዛ ላይ ሀይ ትሉኛላችሁ። ከዛ እኔ ደግሞ ኮድ እልክላችኋለሁ ማለት ነው፣ ኤጀንት ኮዱን። ካልሆነ ደግሞ ልክ እንደዚህ ላይቭ ላይ ካሆንኩኝ የላይቭ ምልክቱ ይመጣላችኋል። ላይቭ ምልክቱን ትነኩትና ትገባላችሁ ማለት ነው። ከዛ ከገባችሁ በኋላ አንዱን ወንበር ትነኩትና አስረዳችኋለሁ። ከዛ ስራውን መጀመር ትችላላችሁ ማለት ነው። ወይም ደግሞ በራሳችሁ በዚህ መንገድ መመዝገብ ትችላላችሁ። ጥግ መጨረሻ ላይ ፕሮፋይል ላይ እንሄድና ያው የመጀመሪያው መመዝገብ ስላለብን ጆይን ጋይድ የሚለውን እንነካለን ማለት ነው። ጆይን ጋይድ የሚለውን ነክተን እንገባለን። ከገባን በኋላ እዚህ ጋር ኤጀንት ኮድ ይጠይቀናል። ኤጀንት ኮድ ሲጠይቀን ይሄንን ነው የምናስገባው። ይሄንን እናስገባለን። ይሄን ካስገባን በኋላ ቸሪ ፋርምስ የሚለውን ኮንፊርም ወይም አክሰፕት እንለዋለን ማለት ነው።